በዛ ጊዜ በወቅቱ ማለት ነው እንትን ነው ስታተሱ ዝቅተኛ ነው እረኛ። እነዚህ እረኞች ደግሞ የት ነበሩ ይለናል መጽሐፍ ቅዱስ ሲናገር በደጅ የነበሩ እረኞች፣ በደጅ የነበሩ መንጋቸውን ሲጠብቁ ለነበሩ እረኞች፣ ለነሱ እረኞች መልአክ ተገለጠላቸው። ለእረኛ አዎ ለእረኛ፣ ደጅ ላሉት አዎ ደጅ ላሉት እረኞች መልአክ ወዴት መጣ? ወደ እረኛ። ማቴዎስ እኮ ሲጽፍልን አይሁዳዊ ስለሆነ እህትና ወንድሞቼ ለአይሁዳዊ ስለጻፈ ይሰማል። አይሁዳዊ ስለሆነ ለአይሁዳዊ ስለጻፈ ኢየሱስ ተወለደ ሲባል አይ የተገለጠላቸው ለእረኞች ነው አላለም ማቴዎስ። ማቴዎስ ለምንድን ነው ያለው? ለአዋቂዎች አለ፣ ለጠቢባን አለ፣ ዋይዝ ሜን ስለሚባሉ ለእነሱ ነው የተገለጠላቸው አለ አይደል? ኮከብ ተመርተው ይሄዱት። ሉቃስ ይሄንን አያውቅም እንዴ? በጥንቃቄ ጻፍኩ ካለ ይሄን ኢንፎርሜሽን እኮ አለ። ይሄንን ዘለለ ለአንተ የሚጠቅምህ ይሄ ትልልቅ ሰው አወቅ አይደለም፣ እረኞች ጋር እታች የሚባሉት ጋር የተገለሉት ጋር ለጠቢባን የተገለጠ ጌታ ለእነሱም መልአኩን ልኮላቸዋል። ምነግራችሁ ነገር እንዴት ናችሁ? ታላቅ ደስታ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋል። ለምን ሁሉ የሚሆን? ለሕዝብ ሁሉ የሚሆን አንድ ተወልዶ ለሕዝብ ደስ አይል? አንድ ነው ግን ለሕዝብ ሁሉ አንድ ነው ግን ለሕዝብ ሁሉ ምን ማለት ነው? ለሕዝብ ሁሉ አቆኮ ነው ለሕዝብ ሁሉ ያስገባው ሉቃስ። ለሕዝብ ሁሉ ሲል አንደኛ ራሱ እንዲገባ ነው፣ አሕዛብ ነው። ለአይሁዳዊ ካለ ይወጣል ሊበላ ነው ማለት ነው። ስለዚህ ለሕዝብ ሁሉ ሲል ቴዎፍሎስን ምን እያለው ነው? ለአንተም ማለት ነው። እና የኢየሱስ መወለድ ለሕዝብ ሁሉ ነው። አዎ ለሕዝብ ሁሉ ነው። ምን ማለት ነው? ለአንተም ነው እያለው። ስለዚህ ይጽናናል ማለት ነው። ለአንተም ነው የተወለደልህ። እና ደስ ይለኛል። መልአክ ተገለጠላቸው መጣ። የተገለጠላቸው ነገር የተወሰዳቸው ካላችሁኝ ግርግም ወሰዳቸው ማለት ምን ማለት መሰላችሁ? እግዚአብሔር ጾም ጸሎት ገብታችሁ እኔ በራልኝ ካላችሁ ግርግም የሚወስድ መገለጥ ያገኛችሁ። ግዴላችሁ አሜን በሉ። ኢየሱስ ጋር የሚወስድ መገለጥ ያገኛችሁ። እኔ በርቶልኛል የተወሰደ ነው ዋናው ነገር። እኔ በራልኝ የተገኘ ከዛ በኋላ የት ነው የተገኘው? ወሬ ጋር ከተገኘ ምንድነው የበራልኝ? እንደዚህ መብራት የለም። ሰማይ በራላቸው። የት ሄዱ? ግርግም መገለጥ ግርግም ይወስዳል። እውነተኛ ብርሃን ኢየሱስ ጋር ይወስዳል። የተገኘንበት የተገለጠልንን ይነግረናል። ማን ተገለጠልን? ይታያል ማለት ነው። በሄድንበት በተገኘንበት እሱ ብቻ አይደለም። እኔ ይገርመኛል። ለእኛ ግን አይደል እኔ መልአክ አይደለም ለእኛ የተንቀሳቀሰው ምንድን ነው? ኮከብ ተፈጥሮ ነው የተንቀሳቀሰልን። ይገርማል። እና ለእኛ መልአክ አይደለም። እና ተፈጥሮ ተንቀሳቅሶ የተወሰዳችሁ ብዙ ቤት አለፈ። ኮከቡ አለፈ። የነገስታት ቤት ሲጠብቅ አለፈ። የት ጋር ቆመ ይለናል? ግርግም ጋር። እግዚአብሔር አንድ አጀንዳ አለው። ኢየሱስ ይባላል። ተፈጥሮ ማንቀሳቀሰላችሁ፣ መልአክም ላከላችሁ፣ ልጁን ነው የሚገልጥላችሁ። እግዚአብሔር ግርግም ይውሰዳችሁ። አሜን። ሰው የማይደርስበት እናንተ አይታችሁ ማለት ነው። በራልኝ ካላችሁ እሱማ ያይ ሁሉም የሚያየውንማ ምንድን ነው አይተ ደግሞ ሁሉም የሚገኝበት ሰፈር ከተገኘ ምንድን ነው? አይቻለሁ ብለኛል እኮ ባለፈው። ጥሩ እኮ ደስ ብሎናል፣ ተነቃቅተናል። ግን ሌላው የሚገኝበት ሰፈር አይደለም ከበራልን